ችሎታው እንደያቅሙ ይህንን ጠረጴዛ ወደዛ ይህን ፑልፒት ወደዛ ለማድረግ ከዚህ ፑልፒት የተሻለ ወይም የበለጠ ኃይል ያስፈልገኛል። ለእያንዳንዱ ነገር ኃይል ያስፈልጋል። አሁን ደግሞ ዛሬ የምንማረው ስለ እግዚአብሔር ኃይል ነው። በምድር ላይ 3 ኃይል አለ፣ የተገለጠ ኃይል። የእግዚአብሔር ኃይል አለ፣ የሰው ኃይል አለ፣ የክፉ የሰይጣን ኃይል አለ። እኔና እናንተ ስለ ኃይል በትክክል ልንረዳ ያስፈልጋል። ከተረዳንም ደግሞ ልንረዳው የሚገባው የእግዚአብሔር ኃይል። ብዙ ጊዜ ሁሉም ኃይሎች ለራሳቸው ዓላማ ለራሳቸው ጥቅም ይውላሉ። ለምሳሌ የሰውን ኃይል ካያችሁ ለሁለት ነገር ይውላል። አንደኛ ለራሱ ጥቅም፣ አንደኛ ደግሞ ለጉዳት ወይም ደግሞ የራሱን ኢጎ የራሱን ክብር የሚለውን ነገር ለማስጠበቅ ለማጥፋት ሊሆን ይችላል። ለተለያየ ነገር የሰው ኃይል ይጠቀማል። የክፉ ደግሞ የሰይጣን ኃይል አንድ ነው። መጽሐፍ ቅዱስ የሚነግረን ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ። ስለዚህ የሚሰርቀው፣ የሚያርደው፣ የሚያጠፋው ከእናንተ የበለጠ ኃይል ሲኖረው ይሰርቃል፣ ያርዳል፣ ደግሞ ያጠፋል። ስለዚህ የሰይጣን ኃይል ወይም የክፉ ኃይል ሁል ጊዜ ለዲስትራክሽን፣ ሁል ጊዜ ለጥፋት፣ ሁል ጊዜ ለሞት የሚውል ኃይል አለ። እሱ ኃይል የሰይጣን ወይም የአጋንንት ኃይል ይባላል። ስለዚህ ኃይሎችን በትክክል ዲፋይን ካደረግን እኔና እናንተ በዛ ኃይል እንለያለን፣ ያንን ኃይል እንጠቀማለን፣ ያንን ኃይል እንቃወማለን። ለዚህ ነው መጽሐፍ ቅዱሳችን ሲነግረን እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጠዋችሁ። ስለዚህ ለኔና ለእናንተ ለአማኞች የማያስፈራን ኃይል የሰይጣን ኃይል ነው። ምክንያቱም በሰይጣን ኃይል ሁሉ ላይ ለእናንተ የበለጠውን ኃይል ወይም ኦቶሪቲ ያንን ኃይል ሪጀክት የምታደርጉበትን ያንን ኃይል የምታስሩበትን ያንን ኃይል እንዳይሰራ የምታደርጉበትን ስልጣን ወይም የተሻለውን ኃይል ሰጠዋችሁ ይላል። የራሳችንስ ኃይል የሰው ኃይል እንዳልኳችሁ ለራሳችን ጥቅም የምናውለው ኃይል አለ። ሁሉን ነገር ለራሳችን ጥቅም። የሰው ኃይል ሁሉ ጊዜ ወደ ራሱ ነው። የራሱን ሴንተር ነው የሚመለከተው። የራሱን ጥቅም ነው፣ የራሱን ፍላጎት ነው የሚፈልገው። ጉድለቱን ለመሙላት ወይም ደግሞ እንዳልኳችሁ የተፎካካሪውን ወደ ታች ለማድረግ እሱ ራሱ የሰይጣን ኃይል ነው። ሐሳብን ይሰጣል፣ ያንን ሐሳብ የምንፈጽምበት። የቅናት ኃይል አለ፣ የምቀኝነት የሥጋ ሥራ የምናውልበት። እነዚህ ሁሉ ኃይል ናቸው። ደግሞ የተሻለው ከፍ ያለው ደግሞ የእግዚአብሔር ኃይል አለ። የእግዚአብሔር ኃይል ስንል የእግዚአብሔር ኃይልስ ምንድነው ዓላማው? ለምን ዓላማ ነው የሚውለው? ኃይል ብዙ ጊዜ በጸሎታችን እግዚአብሔር ኃይል ይገለጥ፣ ኃይልን እንፈልጋለን፣ ኃይልን እንሻለን። የእግዚአብሔርን ኃይል እያልን ሁሉ ጊዜ እንፈልጋለን፣ የእግዚአብሔርን ኃይል እንጠማለን። ግን ኃይሉ ምንድነው ለእናንተና ለእናንተ የሚያደርግልን? የእግዚአብሔርስ ኃይል ለምንድን ነው የሚሰራው? የእግዚአብሔር ኃይል ለማን ነው የሚሰራው የሚለውን ነገር ከአወቅንና ከተረዳን በዛ ኃይል ዛሬ መጠቀም እንችላለን። መጽሐፍ ቅዱሳችንን በሮሜ ምዕራፍ 1 እንዳልኳችሁ የሰው ኃይል አለ። ሰው ሁሉ ጊዜ ለራሱ ባሪያ ሊያደርጋችሁ የራሱን ፍቃድ ሊፈጽም ሁሉን ነገር የሚያደርገው ለራሱ ጥቅም ነው። የራሱ ዲዛይር አለው። ብዙ ጊዜ የሰው ኃይል ለራስ ወዳድነት ስሜት ይውላል። የእግዚአብሔር ኃይልስ? ሮሜ መጽሐፍ ምዕራፍ 1 ሮሜ ምዕራፍ 1 ቁጥር 16 ብዙዎቻችሁ መጽሐፍ ቅዱስ ይዛችሁ መጣችኋል። እናመሰግናለን። እንደዚህ ይላል፣ በወንጌል አላፍርም፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። ያኛው ትርጉም ይላል ምክንያቱም የእግዚአብሔር ኃይል ለማዳን። እስቲ የእግዚአብሔር ኃይል በሉ። ለማዳን። ማንን ለማዳን? እኔን ለማዳን፣ አንቺን ለማዳን። በወንጌል የእግዚአብሔር ጽድቅ፣ የእግዚአብሔር ኃይል፣ የእግዚአብሔር ነገር ተገልጧል። የእግዚአብሔር ኃይል ግን የተገለጠው ከሌሎቹ ለየት የሚለው እኔና እናንተን ለማዳን ለራስ ጥቅም ሳይሆን እግዚአብሔር ክብሩን ማስጠበቂያ ሳይሆን የእግዚአብሔር ኃይል የራሱን ዙፋን ለመከነን ሳይሆን የእግዚአብሔር ኃይል እኔና እናንተን ለማዳን ተገልጧል።
ይኸውላችሁ አያችሁ አይደል? የሰው ኃይል ለራሱ ነው፣ የክፉ ኃይል ለማጥፋት ነው፣ የእግዚአብሔር ኃይል ግን ለማዳን ነው። ስለዚህ እግዚአብሔር ኃይሉን ገለጠ ከተባለ የገለጠው ኃይል አንቺን ለማዳን ነው። እግዚአብሔር ካለንበት ከማንኛውም ነገር የገለጠው ኃይል እኔን ለማዳን። ስለዚህ የእግዚአብሔር ኃይል የሚውለው እኔና እናንተ ቤተክርስቲያንን፣ ህዝብን፣ የሰው ልጆችን ሁሉ ለማዳን የተገለጠ የእግዚአብሔር ኃይል ብቻ። ዛሬም ይህ ኃይል ደግሞ የሚሰራ ለዚህ ነው መጽሐፍ ቅዱሳችን የእግዚአብሔር ቃል ሕያውና የሚሰራ የሚሰራው እኔና እናንተ ለማዳን ነው። ከእግዚአብሔር የወጣው ማንኛውም ነገር ከእግዚአብሔር የወጣው ኃይል ተብሎ የተሰየመው ማንኛውም ነገር የሚሰራው እኔና እናንተ ለማዳን ነው። የእግዚአብሔር ታላቅ ኃይል የተንቀሳቀሰው ሰማይና ምድርን ለመፍጠር አይደለም። የእግዚአብሔር ኃይል የተንቀሳቀሰው ብዙ ነገር ለማድረግ አይደለም። የእግዚአብሔር ኃይል የተንቀሳቀሰው እኔና እናንተን ለማዳን ነው። ብዙ ጊዜ ይመስለናል። ለዚህ ነው ኃይሉ ምን እንደሆነ ስላልተረዳን አሁንም የእግዚአብሔር ኃይል ይገለጥ የሆነ ጠላቶችን እንዲያጠፋ፣ የእግዚአብሔር ኃይል ምድርን እንዲያንቀጠቅጥ፣ የእግዚአብሔር ኃይል ሰማይን ምድርን እንዲዘጋ ኖ የእግዚአብሔር ኃይል አንቺን ለማዳን። ይህ የማዳን ኃይል ፍቅር ይባላል። እግዚአብሔር የተገለጠው ወይም እግዚአብሔር የገለጠው ታላቁ ኃይል የፍቅር ኃይል። በመጀመሪያ አይታችሁ ከሆነ መጽሐፍ ቅዱሳችንን ዘፍጥረት ላይ ስንመለከት እግዚአብሔር ሰማያትንና ምድርን ፈጠረ። ከዛ ምድር ባዶ ነበረች፣ እንደዚህም አልነበረም። እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። እያንዳንዱ ነገር መልካም እንደሆነ አየ፣ መልካም እንደሆነ አየ፣ መልካም እንደሆነ። የእግዚአብሔር ኃይል ተንቀሳቀሰ እስከ ቁጥር 26 ድረስ እግዚአብሔር የፈጠረውን ሁሉ በኃይሉ ሰራ፣ በኃይሉ ፈጠረ። የፈጠረውን ነገር ግን ሁሉ የፈጠረው ለራሱ ጥቅም አይደለም። እስከ ቁጥር 26 ድረስ የፈጠረውን ሁሉ የፈጠረው ለሰው ልጆች። ስለዚህ የእግዚአብሔር የማዳን ኃይል የተገለጠው ሰውን በተመለከተ የእግዚአብሔር የማዳን ኃይል ሰው በእኔና በእናንተ አመለካከት ሁሉን ነገር እግዚአብሔር ለክብሩ እግዚአብሔር ለጥቅሙ እንደሰራ እንዳታስቡ። እግዚአብሔር የሰራውን ሁሉ የሰራው ለእኔና ለእናንተ፣ እኔና እናንተ ግን የእሱ የክብር መገለጫዎች። ስለዚህ በመጀመሪያ እግዚአብሔር ነገሮችን ሲፈጠር የፈጠረበት ነገሮችን ያንቀሳቀሰበት ኃይል ለሰው ልጆች ለጥቅም ብቻ። ሰማይ ቢፈጠር ለእግዚአብሔር አይደለም ሰማይ የተፈጠረው ሰማይ። ምክንያቱም እግዚአብሔር ሰማይ ከመፈጠሩ በፊት መኖሪያ ያለው ማንነት ያለው ህልውና ያለው የሚጎድለው ነገር የሌለ ታላቅ አምላክ። አሜን። አሁንም ይህቺ ሰማይ የተፈጠረው ለእኔና ለእናንተ፣ ምድርን ሲፈጥር ለእኔና ለእናንተ ምን እንጠቀም ዘንድ ሁሉም ነገር ያንቀሳቀሰው ለእኔና ለእናንተ ጥቅም ነው። ስለዚህ የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል ለበረከት ነው። የእግዚአብሔር ኃይል ለክብር ነው። የእግዚአብሔር ኃይል እኔና እናንተን ካለንበት ከማንኛውም ነገር ለማዳን የተገለጠ ኃይል ነው። ይህ ኃይል የፍቅር ኃይል ነው። ሰውንም አለ እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር። የኔ ኃይል በሰው ውስጥ ይገኝ፣ የኔ ክብር በሰው ውስጥ ይገኝ። ለምን? ሰው በህይወት ይኖር ዘንድ። ደስ አይልም? ዛሬ የእግዚአብሔር ኃይል ያገለግለናል። እስቲ ኃይሉ ያገለግለኛል በሉ። የምንኖርበትም ይህ የእግዚአብሔር መንግስት አሁን በክርስቶስ ኢየሱስ ዳግም ተወልደን ድነን የምንኖርበት የእግዚአብሔር መንግስት የኃይል ጉዳይ። መጽሐፍ ቅዱሳችንን አንደኛ ቆሮንቶስ እንመልከት። ዛሬ ብዙ የምንጸልይበት ሰዓት ነው። ትንሽ ነገር ላሳያችሁና የጌታ እራትን እንወስዳለን። በጌታ እራት ውስጥም ደግሞ የእግዚአብሔር ኃይል ያልፋል፣ በሱም እንጠቀማለን። መጀመሪያ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18ን እንመልከት። የእግዚአብሔር ኃይል ለማዳን፣ እስቲ የእግዚአብሔር ኃይል ለማዳን ነው በሉ። ፕሬዝ ጋድ። ሌላ ነገር እንዳታስቡ፣ እናንተን ለማዳን፣ እኔን ለማዳን። ፕሬዝ ጋድ። የመጨረሻው የእግዚአብሔር ኃይል የተንቀሳቀሰው የትንሣኤ ቀን አይደል? ከሁሉ በላይ ታላቅ የሆነውን ኃይሉን እግዚአብሔር ኢየሱስ ክርስቶስን ሲያስነሳው የተገለጠው ይህ ኃይል ለሌላ ነገር አይደለም። አሁንም አንቺን ለማዳን። ደስ አይል? ከሞት የሚያድን ኃይል። ምንም ኃይል ተንቀሳቅሶ እኔና እናንተን ከሞት ማዳን አልቻለም ነበር። አንድ ኃይል ተንቀሳቀሰ፣ የእግዚአብሔር ኃይል። አንቺን ከሞት የሚያድን፣ እኔን ከሞት የሚያድን ይህ የእግዚአብሔር ኃይል።
ለዚህ ነው ምዕራፍ 1 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉ ሞኝነት ነው፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው። ሃሌሉያ! ለኛ ለምንድነው ግን ታሪክ አይደለም። ለኛ ለምንድነው ግን በአመት የምናከብረው በዓል አይደለም። ለኛ ለምንድነው ግን የእግዚአብሔር ኃይል ነው። ምን የመስቀሉ ቃል ምን ያለው ተፈጸመ ያለው ሁሉ ነገር ለኔና ለእናንተ ክብር እንዲውል ያደረገው ለኔና ለእናንተ ማዳን ያደረገው ይህ የመስቀል ቃል ለሌሎች ተረት ሊሆን ይችላል። አንዳንድ ጊዜ ስትነግሯቸው ይሄ ቃል ሞኝነት ነው ወይም ደግሞ ድሮ ሰምተነዋል ወይም ደግሞ የጴንጤ አፈ ታሪክ ሊመስላቸው ይችላል። እኛ ግን የምናወራው የመስቀሉ ቃል ለኛ ለምንድነው የእግዚአብሔር ኃይል ነው። ስለዚህ የእግዚአብሔር ኃይል የተገለጠ ሰማይ ሲሰራ ምድር የሆነ ነገር ሲፈጠር ሲንጎዳጎድ አይደለም፣ እኔና እናንተን ለማዳን የመስቀሉ ቃል ለኛ ለምንድነው የእግዚአብሔር ኃይል ነው። የእግዚአብሔርን ኃይል እንደዚህ እንድንገነዘብ ፈልጓል እግዚአብሔር። ኃይሉ ለማዳን ዛሬም በሰውነታችን በህይወታችን በምንኖረው ኑሮ ምንም ነገር ዛሬ ከጠፋ የእግዚአብሔር ኃይል በዛ ላይ ይገለጣል። ምን ያደርጋል? ያድነናል እግዚአብሔር። ስለዚህ የእግዚአብሔር ቃል ወይም የእግዚአብሔር ኃይል የመስቀሉ ቃል ለሌሎቹ ለሚጠፉት ሞኝነት ነው፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው። እዛው አንደኛ ቆሮንቶስ ምዕራፍ 4 ቁጥር 19 እና 20 እንመልከት። ከቁጥር 18 ጀምሮ እንደዚህ ይላል። ከእናንተ አንዳንዶቹ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው ነው፣ ወደ እናንተ የማልመጣ መስሏቸው ታበየዋል። ይሁን እንጂ የጌታ ፍቃድ ቢሆን ፈጥኜ ወደ እናንተ እመጣለሁ። ከዚያም እነዛ ትዕቢተኞች የሚናገሩትን ብቻ ሳይሆን ምን ኃይል እንዳላቸው ማየት ይሻለሁ አለ ጳውሎስ። እነዛ ሰዎች እያለ የሚናገረው ምን አይነት ሰዎች ናቸው? የጳውሎስ ትምህርት የስተት ትምህርት ነው እያሉ ለቆሮንቶስ ሰዎች፣ ስለዚህ እውነተኛው ትምህርት ስለመገረዝ ነው እውነተኛው ትምህርት እያሉ የራሳቸውን ትምህርት እያስፋፉ ነበር። ጳውሎስ ይህንን ሰማና ሊያስተምሩ ይችላሉ። እኔ ወላጆቻችሁ ነኝ፣ በወንጌል የወለድኳችሁ እውነተኛ ልጆቼ እናንተ ናችሁ፣ እኔ አባታችሁ ነኝ፣ ብዙ ነገር እናንተ ላይ ኢንቨስት አድርጌያለሁ። እነዚህ ሰዎች የሚናገሩትን አውቃለሁ አለ። ብዙ ነገር ሊናገሩ ይችላሉ፣ እኔን አስመልክቶ የስተት ሊሉ ይችላሉ አለ። አንዳንዶች አሁን እኛን እንደሚሉ አረን ይሁን ችግር የለም አለ። ወንጌሉ ግን አለ ቃላቸውን ብቻ አይደለም ኃይላቸውን ማወቅ ፈልጋለሁ። ከዛ ምን አለ መሰላችሁ? ምክንያቱም የእግዚአብሔር መንግስት የወሬ ጉዳይ ሳይሆን የኃይል ጉዳይ። ፕሬዝ ጋድ። የእግዚአብሔር መንግስት ወሬ፣ ስብከት፣ የሆታ የጋጋታ ጉዳይ ሳይሆን የእግዚአብሔር መንግስት የኃይል ጉዳይ ነው። ይህ ኃይል ደግሞ ሌላ ኃይል አይደለም። ቅድም የነገርኳችሁ ሁለቱ ኃይሎች አይደለም፣ የሰው ብልሃት አይደለም። ጳውሎስ እዚህ ቦታ ላይም ይናገራል። ብልሃት አላቸው፣ ጥበበኛ የሆኑ ይመስላቸዋል። በጥበብ ቃል ጥሩ አማርኛ ኦርጋናይዝ አድርገው ይናገራሉ አለ። ነገር ግን እሱን አይደለም፣ ይህ የሰው ኃይል ነው። የሰው ነገር ደግሞ ሁሉ ጊዜ የሚያሳየው የራሱን ፒክቸር ነው። አንዳንድ ጊዜ አይታችኋል፣ የሰውን ነገር ጥላሸት እየቀቡ የሰውን ነገር እያደረጉ የራሳቸው ነገር የእግዚአብሔርን እኮ አይደለም የራሳቸውን ነገር ማውጣት ይፈልጋሉ። ስለነዚህ ሰዎች ምላሽ አልሰጥም አለ። ነገሩ የኃይል ጉዳይ ነው። የእግዚአብሔር መንግስት የወሬ ጉዳይ አይደለም። የእግዚአብሔር መንግስት የኃይል ጉዳይ ነው። ስለዚህ እኔ ፎከስ የማደርገው በተሰጠኝ በእግዚአብሔር ኃይል ጉዳይ ነው እንጂ ለወሬኞቹና ለነዛ ለትዕቢተኞች ጥበባቸውን ለሚያሳዩ ለነሱ መልስ የለኝም ማለት። መልሴ እመጣና እኔ የምገልጠው የእግዚአብሔርን ኃይል ነው። ዛሬ በዚህ ቦታ ላይ የእግዚአብሔር ኃይል ይገለጣል። የእግዚአብሔር ኃይል ተገለጠ ማለት የማዳን ኃይል ተገለጠ ማለት ነው። ለዚህ ነው ቤተክርስቲያን የታሪክ ቦታ አይደለችም። ቤተክርስቲያን ሕያው ናት። ለምን? የእግዚአብሔር ኃይል የሚገለጥበት። የትኛው ኃይል? የማዳን ኃይሉ የሚገለጥበት። እግዚአብሔር የትናንትና አይደለም። ኢየሱስ ክርስቶስ ትናንትና ዛሬም መቼ? ዛሬ የእግዚአብሔር ኃይል ይገለጣል። ዛሬም እጁ ከማዳን አላጠረችም።
ለዚህ ነው የሃይማኖት መልክ ነው ብዙ ነገር የሸወደን። የሃይማኖት መልክ አላቸው ብዙዎቹ፣ ነገር ግን ኃይሉን ክደውታል። እኔና እናንተ ግን ኃይሉን አልካድ ነው። የእግዚአብሔር ኃይል ዛሬ በዚህ ጉባኤ ላይ ይሰራል። ዛሬ በእውነት ፓስተር ዛሬ እንደማገለግል ልክ ሲነግረኝ የጸለይኩ ነበር። ምክንያቱም ምንድነው ለዚህ ጉባኤ እግዚአብሔር ሆይ ያዘጋጀው? እግዚአብሔር እንደዚህ ነው ያለኝ፣ የማዳኔን ኃይል የምገልጥበት ቀን። እግዚአብሔር ተረት አይደለም። እግዚአብሔር ሃይማኖት አይደለም። እግዚአብሔር ሕያው አምላክ ነው። እዚህ ቤተክርስቲያን የምትከበረው፣ ቤተክርስቲያን ከፍ የምትለው ፖዚሽኗን ስትይዝ። አሁን የእግዚአብሔር ኃይል ሲገለጥ እንደተባለው ወሬውን አይደለም፣ ዜናውን አይደለም፣ ወይም ደግሞ ጥበብ የሰው ጥበብ አይደለም፣ ራስን የምናሳይበት አይደለም። ቤተክርስቲያን የእግዚአብሔር ዲስፕሌይ ናት፣ የኃይሉ መገለጫ ናት፣ የክብሩ መገለጫ ናት። ስለዚህ አሁን በእኛና በወረኞቹ መካከል ያለው አለ ጳውሎስ ይህ መንግስት የምንኖርበት መንግስት የኃይል ጉዳይ ነው። ይህ ያለንበት ቤተክርስቲያን የኃይል ጉዳይ ነው። ማዳን የእግዚአብሔር ነው። ሃሌሉያ። ስለዚህ እግዚአብሔር ዛሬ ያድነናል። የፈራ ሰው ካለ ከፈራችሁት ሁሉ ያድናችኋል። የታመመ ሰው ካለ ከህመም ያድናል። ለምን? የእግዚአብሔር መንግስት የኃይል ጉዳይ ነው። የምንሰብከው ልምምዳችንን አይደለም፣ የምንሰብከው የእግዚአብሔርን ኃይል ነው። እጁ ከማዳን አላጠረችም። ስለ እግዚአብሔር ኃይል በጣም ሉቃስ ላይ ምዕራፍ 1 ሁሉ ጊዜ የሚገርመኝን ነገር እንመልከት። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ይቅርታ ውሃ አልጠጣ። ከ34 ጀምሬ ላንብበው። ማርያም ከመልአኩ ጋር የነበራት ኮንቨርሴሽን ነው። እግዚአብሔር ወደ ማርያም በመልአኩ አማካኝነት መጥቶ ለማርያም መልእክት ይነግራታል። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ የምትወልጂው ልጅ ደግሞ ተራ ሳይሆን አዳኝ፣ ህዝቡን ከኃጢአታቸው የሚያድን። ሁላችሁ ሰውን ከብዙ ነገር እነ ሙሴም የሆነ ነገር አዳኞች ነበሩ አይደል? ከባርነት ያድን ነበር። ብዙ እነ ያዕቆብን ተመልከቱ። እስራኤልን ለማዳን የተላኩ ነበሩ በመልእክታቸው። ማንም ሰው ከአዳም ውድቀት ጀምሮ እስከ ዛሬ ድረስ ከኃጢአት የሚያድን ግን የለም ነበር። እና ማርያምን ለምሳሌ እንደ ሙሴ እናት አይነት አይደለም። ሙሴ አዳኝ ነበር፣ ከባርነት ወይም ደግሞ ህዝቡ ከነበረበት ጭቆና የሚያወጣ አዳኝ ነው፣ በእግዚአብሔር መልእክተኛ ሆኖ። ግን ይህ አዳኝ ለየት ያለ ነው። ይህ አዳኝ የሚያድናቸው ከተያዙበት ከዛኛው ባርነት ወይም ደግሞ ከፍልስጤም ከተለያየ ከድህነት ከመከራ አይደለም የሚያድናቸው። ይህ አዳኝ ታሪክ መካከል ተከስቶ የማያውቅ ስለ ህዝቡ ኃጢአት አዳኝ ሆኖ የሚገለጥ ታላቅ አዳኝ ነው። ህዝቡን ከኃጢአታቸው ትወልጃለሽ ሌላ ነገር ነው፣ ግን የምትወልጂው ልጅ ተራ ልጅ አይደለም። ህዝቡን ከኃጢአታቸው የሚያድን ነው። እሺ፣ ይህንን መልእክት ለመቀበል ቀላል ሊሆን ይችላል። ምክንያቱም አባት ቢኖር አላገባችም፣ እጮኛን ያላት። ስለዚህ በእንደዚህ አይነት ሲቹዌሽን እያለች ማርያም አንድ ጥያቄ ጠየቀች። ማርያምም ቁጥር 34 መልአኩ እኔ ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። ትክክለኛ ጥያቄ ነው። ይህ እንዴት ሊሆን ይችላል? ሁላችሁም የራሳችሁን ኬዝ አስቀምጡ። እማንችለው ብዙ ነገር አለ አይደል? እግዚአብሔር እንደዚህ ያደርጋል ወይም የእግዚአብሔር ኃይል ይህንን ያደርጋል ስንል ወደ ሁላችንም አይምሮ የሚመጣው አይደል? እኔ ይህንን ነገር ወይም እኔ ሰው ስለማላቅ፣ እኔ እንደዚህ ስለማልችል፣ እኔ ከልጅነቴ እንደዚህ ስለሆንኩ
በጣም ደስ ይላል። እንደዚህ አይነት ምክንያት ያላችሁ ሰዎች ዛሬ ተባረካችኋል። እንኳን አልቻላችሁ። እኔ የማወራው የሰውን ጥበብ አይደለም። ስለዚህ ነገራችን የሚሆነው በሰው ጥበብ አይደለም። አሁንም የማወራው የእግዚአብሔርን ጥበብ ነው፣ የእግዚአብሔርን ኃይል ነው። የእግዚአብሔር ኃይል ደግሞ ለማዳን ነው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ፕሬዝ ጋድ፣ የእግዚአብሔር ኃይል የማዳን ኃይል ይጸልልልሻል። ስለዚህ የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል። ስለዚህ አንቺ የማትችይውን ነገር ወደ መቻል ወደ ማዳን የሚያመጣው የልዑል ኃይል ይባላል። አንተ የማትችለውን ነገር ወደ መቻል ወደ መሆን ወደ ማድረግ የሚያመጣው የልዑል ኃይል ይባላል። ይህ የእግዚአብሔር መንግስት ያለንበት የልዑል ኃይል የሚንቀሳቀስበት ነው። ፕሬዝ ጋድ። የእግዚአብሔር ኃይል ከተንቀሳቀሰ አንቺን ለማዳን እንኳን ሌላው ይቅርና በሰው ዘንድ የማይቻለውን ኃጢአታችንን ወስዶ የጽድቅ ፖዚሽን የሰጠን ልጆች ያደረገን ዳግም የወለደን የእግዚአብሔር ኃይል ለማዳን ስለሆነ ነው። ይህንን ኃይል ወይም ደግሞ እኔና እናንተ የዳንበት ኃይል የመጨረሻው ኃይል ነው። ሌላውማ እጅግ ቀላል። ፕሬዝ ጋድ። ከሞት ካዳንሽ፣ ከኃጢአት ከዳን፣ ከጨለማው ከዳን፣ ከሰይጣን ግዛት ከዳን፣ ሃሌሉያ የእግዚአብሔር ኃይል በእኛ ውስጥ አለ። ስለዚህ የእግዚአብሔር መንግስት ውስጥ የምንኖረው ኑሮ የተራ ኑሮ አይደለም፣ የኃያላን ኑሮ ነው። ቤተ ክርስቲያን የኃያላን ስብስብ ናት። እግዚአብሔር ኃይል ለማዳን የተገለጠው በእኔና በእናንተ ነው። ስለዚህ የእግዚአብሔር ኃይል ለማዳን ነው በሉ። ለዚህ ነው ኢየሱስ ክርስቶስ እግዚአብሔርን ሊገልጥ አይደል በምድር ላይ ሲመላለስ እኔ የማደርገው የምሰራው የራሴን ፍቃድ ሳይሆን አብ የላከኝን ከገለጥኩም የምገልጠው የአብን ፍቃድ ነው። የመጣሁት የራሴን ፍቃድ ላደርግ ሳይሆን የአብን ፍቃድ ልተርክ ነው። አብ ለሰው ልጆች ያለውን ነገር ለማሳየት የተላኩ የእግዚአብሔር ልጅ ነኝ። ስለዚህ ሳደርግ ካደረጋችሁ ያያችሁት ነገር አብ ሲያደርግ ያየሁትን ነው። ስሰራ ካያችሁኝ አብ ሲሰራ ያያችሁትን ነው። እያንዳንዱ ነገር የምናገረው የራሴን ፍቃድ ሳይሆን የአባቴን ፍቃድ ነው። ለዚህ ነው መጨረሻ ጊዜ ኢየሱስ ክርስቶስ ወደ ሞት አልፎ በሚሰጥበት ሰዓት በጣም ባስጨናቂው ሰዓት ይቺ ጽዋ ከኔ ትለፋልና ኖ ኖ ኖ ነገር ግን ያንተ ፍቃድ ይሁን። የመጣሁት ለዚህ ነው፣ ያንተን ፍቃድ ለመፈጸም ነው። እኔና እናንተን ሲመለከት ግን መሞቴ የእግዚአብሔር ፍቃድ ነው። ፍቃዱ ደግሞ ምንድነው? እግዚአብሔር ኃይል ለማዳን ነው። ስለዚህ በኔ ሞት ውስጥ እናንተ የምትድኑ ከሆነ የኔ ፍቃድ ሳይሆን የአብ ፍቃድ ይፈጸም። ስለዚህ ኢየሱስ ክርስቶስ በምድር ላይ የኖረውን ሁሉ የኖረው ያገለገለውን ሁሉ ያገለገለው የአባቱን ፍቃድ ለመፈጸም። አንድ ጊዜ ማርቆስ ምዕራፍ 5 እንመልከት። ስክሪፕቸሮችን እንዳልኳችሁ እናያለን። የማርቆስ ወንጌል ምዕራፍ 5 ከቁጥር 24 ጀምሮ ብዙ ሕዝብ ዙሪያውን እያጨናነቀው ተከተለው። 12 ዓመት ደም ሲፈሳት የኖረች ሴት በዚያ ነበረች። በብዙ ባለመድኃኒቶች ዘንድ በመንከራተት ያላትን ብር ብትጨርስም ሕመሙ ባሰባት እንጂ አልተሻላትም ነበር። ስለ ኢየሱስ በሰማች ጊዜ ከበስተኋላው በሰዎች መካከል መጣ፣ ልብሱን ነካች። ምክንያቱም እንደምንም ብዬ ልብሱን ብቻ እንኳን ብነካ እፈወሳለሁ የሚል እምነት ነበራት። የሚፈሰው ደሟ ወዲያውኑ ቆመ። ከስቃዋም መገላገሏም በሰውነቷ ታወቃት። ወዲያውኑ ኢየሱስ ኃይል ከእርሱ እንደወጣ አውቆ ወደ ሕዝቡ ዞር በማለት ልብሴን የነካው ማን ነው አለ። ኃይል ወጣ። ኢየሱስ ኃይል ነው፣ የእግዚአብሔር ኃይል ነው። የመጣው ለማዳን ነው። ሰዎች ግን ኃይሉን ስላልተገነዘቡ የእግዚአብሔር ኃይል ምን እንደሆነ ስላላወቁ ጭራሽ ኢየሱስ ክርስቶስ በሚያደርገው በሚፈውሰው በሚሰራው አንተ በምን ስልጣን ነው ይህን የምታደርገው ብለው ይጠይቁታል።
ይህንን ኃይል በምንድን ነው የምታደርገው? እሱ ራሱ እኮ ኃይል ነው፣ የተገለጠ የእግዚአብሔር ኃይል ነው። የተገለጠበት ግን ዓላማ ሰዎችን ለማዳን ነው። ይህ ለማዳን የሆነው ኃይል ያልገባቸው አብረው በጉባኤ መካከል እያጋፉት ይሄዳሉ። አንድ ሴት ግን ከመካከል አለች። ይህ ኃይል ለኔ የተለቀቀ ኃይል ነው አለች። ኃይሉን በእምነት ኮኔክት አደርገዋለሁ፣ ከዛስ እኔ እድናለሁ አለች። ዛሬም ልክ እንደዚህ በመካከላችን የእግዚአብሔር ኃይል አለ። ኃይሉ ለሁሉ ይሆናል፣ ብቻ በእምነት ኮኔክት እናድርገው። ሁልጊዜ ፓስተር እንደሚሰጠው ምሳሌ ነው። በዚህ ቦታ ላይ የመብራት ኃይል ያልፋል አይደል? ከዛ ሁላችንም ቀጥለን ኤልፓ የሚባለው ለሁላችንም መብራት አሳልፎ ቀጥለው ይሰጠናል። አንዳንዱ ለስፒከር ያውላል፣ አንዳንዱ ለፋብሪካ ያውላል። ኃይሉ ለሁሉም ነገር ይውላል። አንተ ግን በሚያስፈልግህና በተረዳነው መጠን በሚያስፈልገን መጠን ከኃይሉ እንካፈላለን። የእግዚአብሔር ኃይል ልክ እንደዚሁ ነው። ምሳሌ ነው። ከዚህም ያለፈ ነገር ነው። አንዳንዱ ለፈውስ ያደርገዋል። ፕሬዝ ጋድ። አንዳንዱ ከኃጢአት ይድንበታል። እኔና እናንተ ከኃጢአት እንደዳንበት ያዳነን እኮ የእግዚአብሔር ኃይል ነው። ካለንበት ከማንኛውም መከራ እንድንበታለን። አንዳንዶቻችን ደግሞ ወይም ለመዘመርና እልል ለማለት ጴንጤ ለመባል ብቻ ልናሳልፈው እንችላለን። ነገር ግን ዛሬ እግዚአብሔር እየተናገረን ከሆነ ለሃይማኖት ሳይሆን ለህይወት ይሆንልናል፣ ለመዳን ይሆንልናል። ማን ነው የነካኝ እንዴት ትላለህ? የሁሉ ህዝብ እኮ ካጠገብ ነው። ኖ ነክቶ ኃይል ያወጣላል። ፕሬዝ ጋድ። ዛሬ ይሄ ጉባኤ ሁሉ ነክቶ ኃይል ያወጣል። በእምነት የእግዚአብሔር ኃይል በመካከላችን ይገለጣል። ፕሬዝ ጋድ። አንዳንዱ ከድህነት ማምለጥ ይችላል አይደል? እኔ ዘመድ የለኝም፣ ስራ የለኝም፣ የአገሪቷ ሁኔታ ልክ እንደማርም እንዳንል ዛሬ እንኳን ሁሉ ሁኔታ እንደዚህ ሆነ። ከታመምንበት ማንኛውም የሥጋ ህመም ማዳን የእግዚአብሔር። ሐኪሙ እኮ እንደዚህ ብሎኛል። አዎ ብሏል አይደል? የእግዚአብሔር ኃይል ግን ለማዳን ረዳት አይፈልግም። የእግዚአብሔር ኃይል ብቻውን የሚሰራ ፕሬዝ ጋድ። ካለብን ከማንኛውም መከራ ሊያድነን የሚችል የእግዚአብሔር ኃይል በዚህ ጉባኤ መካከል አለ። እግዚአብሔር አለ ማለት ኃይሉ አለ ማለት እግዚአብሔር በስራ ላይ። ስለዚህ ቤተክርስቲያን ቁጭ ብለን እልል ብለን የምንሄደው ሳይሆን እልልታችን ከተነካንበት ነገር የሚወጣ፣ ዝማሪያችን ከልባችን የሚወጣ፣ ምስጋናችን፣ እልልታችን፣ ስግደታችን ከተረዳነው ነገር የሚወጣ፣ ጸሎታችን፣ ኤቭሪቲንግ የምናደርገው ነገር ውስጥ የእግዚአብሔር ኃይል ለማዳን የሚገለጥበት ነው። ጸለይን ማለት እግዚአብሔር ኃይሉን ለቀቀ ማለት ነው። ይህ የተለቀቀውን ኃይል እኔና እናንተ በእምነት ዛሬ እንገናኛለን። እንዴት ነካኝ ትላለህ? ግን የሴትዮዋ ነገር ደስ አይል? ወዲያውኑ የደሟ ፈሳሽ ደረቀ። መዳኗንም በሰውነቷ አረጋግጣለች። ዛሬ አንድ ነገር ልንገራችሁ፣ መዳኔን በሰውነቴ አረጋግጣለሁ። በቃ ሚራክል በመካከላችን ሀብት በምንም አቅጣጫ ሊሆን ይችላል። ለምን? የእግዚአብሔር ኃይል ለማዳን። ፕሬዝ ጋድ። የእግዚአብሔር ኃይል ለማዳን ነው። በሉ እስቲ የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል ለማዳን ነው። ሉቃስ ምዕራፍ 6 ሉቃስ ምዕራፍ 6 ቁጥር 18 እነዚህም የመጡት ሊሰሙትና ካለባቸው ደዌ ሊፈወሱ ነበር። የመጡት ለምንድን ነው? ሊሰሙት። ቅድመ ተከተሉ እንዳትረሱ። መጀመሪያ ሊሰሙት። ልክ አሁን እግዚአብሔር እየተናገረ እንዳለ ቅድም ስሙኝ አላልኩ? ለምን? የእግዚአብሔር ቃል ሕያው ስንሰማው ለደረቁ ነገሮች ሕይወትን የሚሰጥ፣ ለሞተው ነገር ሕይወትን የሚሰጥ፣ የሚያለመልም፣ ተስፋን የሚያለመልም። ይላል በዚህ ምድር ማንም ተስፋን አያለመልም አይደል? አብሶ በዚህ ሰዓት ሁሉ ያንተ ባለፈው ፓስተር እንትና አንድ ችግር ስትነግረው
የባሰውን ይነግርና ሊያጽናና እኔ ያለው አይደል እንዴ ብሎ ስለዚህ አንተ በጣም ክፉ ይሻላል ብለህ እንድንቀመጥ የእግዚአብሔርን ቃል ግን ስንሰማው በሞት ውስጥ እንኳን ብንሆን ነፍሴን በሲኦል አትተዋት፣ ቅዱስን መመስከስ ያይ ዘንድ አትተዋት። ሃሌሉያ! እግዚአብሔር ነገር ይሄ ነው። ማንም ሰው ተስፋ አይሰጣችሁ። ሰውና ዓለም እንደዚሁም ሰይጣን ተነጋግረው ሞታችሁን ሊያውጁ ነው የሚጠብቁት። ሁሉ ጊዜ የመጨረሻውን ጡሩምባ ለመምታት ካለ ሰው እንደሚላችሁ አላልኩም ነበር አረ ባለፈው አላልኩም ነበር ነው እንጂ ሚለው ይህንን ነገር ለማዳን እግዚአብሔር ግን መጽሐፍ ቅዱስ ሲናገር የተቀጠቀጠ ሸምበቆ ይሰራል። ጠፍቷል እኮ ሰዓት የሚጤስ ነው የጠሰ የሚጤስ ማለት ሻማ ልክ ሲጠፋ ጭሱ ነው አይደል? ግን አጠፋው እንደገና ያምቦለቡላል። አሜን ብላችሁ ተስፋችሁ ወደዳችሁ ጠላችሁ አምላካችን እግዚአብሔር ብቻ ነው። ማዳን የእግዚአብሔር ብቻ ነው። የምንድነው በእግዚአብሔር ኃይልና በእግዚአብሔር ኃይል ብቻ ነው። አሜን ለእኔና ለእናንተ ልናውቀው የሚገባው የአምላኬን ኃይል። አሜን ስለዚህ በዚህ ቃል ውስጥ የሚያልፍ ኃይል አለ። መጀመሪያ ይሰሙት ነበር የፈለጉት ከሚመጣው ድምፅ የተነሳ ለመፈወስ። የእግዚአብሔር ድምፅ ላይ ቸልተኞች አሉ። ለዚህ ነው ሃይማኖት ሲሆንብን ስርዓት ሲሆንብን ነገሩ ቦሪንግ ይሆንብንና ከመጠቀም ይልቅ አትሊስት አቴንዳንስ ለማሟላት እንመጣለን። ቁጭ ብለን ሀሳባችን የሆነ ነገር የሆነ ፎከሳችንን አድርገን የሚመጣው ቃል እኔን ሊፈውሰኝ ይችላል። በምንም ነገር በምንም ሲቹዌሽን ውስጥ ሆኑ ብዙ ጊዜ አንዳንድ ድካም ሲሰማን የምናደርገው ምንድነው? ተጠቅለን እንተኛለን ወይ እናዝናለን ወይ እናለቅሳለን ወይ ደግሞ ከቻልን ለሰዎች እናናገራለን። ሰዎችም እንዲያዝኑልን ነው እንጂ መፍትሄ ፈልገን አይደለም። ለምን ሰዎች ጋር መፍትሄ የለም። አብሶ የዘመኑ ችግር ሰዎች ጋር መፍትሄ የለም አይደል? ገንዘብ እንዳትለው ገንዘብ የማይፈታው አንዳንድ ችግር እየመጣ ነው። አንዳንድ ጊዜ እነንትና አሉ ስትል እነንትናም ለራሳቸው እየሰጉ ነው። በጣም ጥሩ ዘመን ላይ ነው ያለው። እውነት ለክርስቲያን አሪፍ ኦፖርቹኒቲ አይደል? እንኳን ሰው አልኖረ ለምን መሰላችሁ? ጊቭ አፕ ስናደርግ ወደ እግዚአብሔር እንመለከታለን። ምድር ለዚህ ነው ሁሉ ጊዜ ኢየሱስ ክርስቶስ እንኳን አዳም እንደወደቀ በንጋታው መምጣት ይችላል። ግን ጊቭ አፕ አላደረገም። እንዴት ነው ሲባል አንተ የሰጠኝ ነው እንጂ እኔ ሰላም ነኝ። አንተ የሰጠኝ ሴቲቱ ነው። እባብ ሔዋንስ እግዚአብሔር ሆይ ተሳስተናል ይቅር በለ ቢሉ እኮ የማዳን እጅ ይዘረጋላቸው ነው እባብ ማለት። ከዛ ሲከተልስ አንዱን ይገድላል። ቃየን ፊት ለምን ጠቆረ ምናምን ወንድምስ ሲባል እኔ ወንድሜ ጠባቂ ነኝ። አያችሁ ሁሉ ጊዜ የሚመኩበት ነገር አለ። የእግዚአብሔርን ነገር በህይወታችን ወይም የእግዚአብሔርን ኃይል የማዳኑን ኃይል በህይወታችን እንዳናይ የሚያደርገን የምንመካበት ነገር ካለ ማዳኑን አናይ። የምንመካበት ነገር እስክንጥል ድረስ። ለዚህ ነው በባርነት እስራኤል 400 ምናምን ዓመት ተገዝቷል። ምንም አልመሰሉ በግዞት ውስጥ ይኖራል። አንድ ቀን ግን ሲመራቸው ወደ እግዚአብሔር ጮሁ። አድነን። አሁን የኛ ኃይል አልቻለም ማለት። አሁንም በዚህ ዘመን ላይ እግዚአብሔርን ማዳን ለማየት ወደ እግዚአብሔር መጮህ አለብን። አሜን። ስንጮህ የማዳን ኃይሉ ይዘረጋል። አሜን። ስንሰማ የእግዚአብሔርን ማዳን እንመለከታለን። አሜን። እሺ ቁጥር 24 ቁጥር 18 ይቀጥላል። እነዚህም የመጡት ሊሰሙት ካለባቸው ደዌ ሊፈወሱ ነበር። በርኩሳን መናፍስት ይሰቃዩ የነበሩት ተፈወሱ። ኃይል ከእርሱ እየወጣ ሁሉንም ይፈውስ ነበር። ሰዎች ሁሉ እርሱን ለመንካት ይፈልጉ ነበር። አሁን ኃይሉን መገለጥ ሲጀምር ያቺ ሴት ብቻ ነው። ሰው ሁሉ እሱን ለመንካት ይፈልግ ነበር። ለምን? ኃይል ከእሱ ስለወጣ ኢየሱስን ማወቅ ጀመረ። ከሱ የሚወጣው የማዳን ኃይል እንደሆነ አጋንንት ላለበት የማዳን ኃይል ከአጋንንቱ ነፃ ያወጣል። ፕሬዝ ጋድ። በስጋ የታመመ ይነካውና ይፈወሳል። ኃይል ይወጣል። ያጣ ያገኛል። መንገድ የጠፋበት መንገድ ያገኛል። ብቻ ከእግዚአብሔር ዘንድ የራሱን ነገር የጨረሰ ጊቭ አፕ ያደረገ
የእግዚአብሔርን ኃይል መገናኘት ይችላል። በራሳችሁ መንገድ አሁንም ከሄዳችሁ የሰው መንገድ ሁሉ ጊዜ የራሱ መንገድ አለው፣ የራሱ ሪዛልት አለው። ነገር ግን ዛሬ ብናቆመው ይሻላል አይደል? የእግዚአብሔርን መንገድ እንመርጣለን። የእግዚአብሔር ኃይል ለማዳን፣ አንቺን ለማዳን፣ አንተን ለማዳን፣ እኔን ለማዳን አንድ ቃል እናይና እንጸልያለን። ያው ስንጸልይ ሁላችሁም ጸልዩሽ። በቃ በማስጠንቀቂያ ነው። ለምን መካፈል ስላለባችሁ። ብዙ ጊዜ ስርዓት ስለሆነብን ልክ ጸሎት ሲጀመር ደግሞ ታቋርጧል ነገሩ። ፎከሳችንን እግዚአብሔር ይፈልጋል። ሙሉ ለሙሉ ዴሊቨር መሆን አለብን። ነፃ መውጣት አለብን። እስከ መቼ ቀንበር ተሸክሙ? ያቺ ሴት እኮ በቃ 12 ዓመት ሙሉ የራሷን ገንዘብ ጨርሳለች። ባለመድኃኒቶች ታውቃለች። እንትና ጋር ስትባል ትሄዳለች። አንድ ቀን ግን ጊቭ አፕ አደረገች። እሱን እስከምነካው እንዳትነካው የሚያደርግ አጀባ ነው። በጣም ብዙ ህዝብ ነው የከበበው ኢየሱስ። በመሀል ሜዳ በቃ ምክንያቷን አስቀምጣ ብዙ ጊዜ የተፈወሱትን ይዋቸው የሆነ ስትራግል አድርገው የዳዊት ልጅ ኢየሱስ ማረኝ ያለውን አይታችኋል። ዝም እንዲህ አደረጉ። ዝም በል ሲሉት ዝም በል ሲል አብዝቶ ጮኸ። ጊቭ አፕ ቢያደርግስ እናንተ ብቻ ናችሁ እንዲህ አሁንስ ምናምን ብሎ ጸጥ ቢልስ ኦልሬዲ ኢየሱስ እያለፈ። ነገር ግን አብዝቶ ጮኸ። ዝም በል አይደለም። ለምን መዳኔ እያለፈ እኔ ዝም አለ። አሜን። ለዚህ ነው በእግዚአብሔር ነገር ላይ ስርዓት ሲሆንብን ያስታውቃል። ልክ የሆነ ቃሉ እስኪጨርስ የሆነ ጸሎት ዝማሬ እሱን ተወና በሁሉ ነገር ውስጥ የእግዚአብሔር የማዳን ኃይል አሜን። ስዘምርም የእግዚአብሔር ኃይል አለ። አሜን። ለምን ከልቤ የሚወጣው የምቀኝበት የእግዚአብሔር ሰዓት ነው። ይህንን ሰዓት ለማሰጣል በአክቲቪቲ አትወሰዱ። ቤተ ክርስቲያን በጣም መንቃት አለባት። እግዚአብሔር በሚሰራበት በዚህ ቦታ ላይ ነገራችሁን ፎከስ አድርጋችሁ አጠገባችሁም ያለው ሰው አይረብሻችሁ። 10 አትውጡ፣ 10 አትግቡ። እቺ ሰዓት እናሳልፋት ማክሲመም 2 ሰዓት ተኩል፣ ግን 2 ሰዓት ተኩል ዘመናችንን የሚቀይር አሜን። ይኸውላችሁ ቅዱሳን ቸር ለምንልበት ስፍራ የት ነው? ቤተ ክርስቲያን። ለምን የእግዚአብሔርን ኃይል ለመለማመድ ሳይሆን ያለነው ቁጥር ለመሙላትና ብዙ ጊዜ አይደል የራሳችን ነገር። ግን በደንብ አስቡት፣ ፎከሳችን ያለበት ቦታ ጠዋት ተነስተን ቤተ ክርስቲያን ከመሄዳችን ሌላ ጊዜ አክቲቪቲ ልጆቻችን ትምህርት ቤት የምናደርስበት ሰዓት፣ ለስራ ያለን ለሆነ ነገር ያለን ካፌ ውስጥ የምንቀመጥበት ብዙ ነገሮች ይወላችሁ ቶታሊ እስከንም ጭምር ሁላችን አይደል የምናሳልፈውን ነገር ይሁት ኮሚትድ ነን ለአንድ ነገር ይጠቅመናል ላለው ነገር። ልክ ቤተ ክርስቲያን ላይ ስንመጣ ብዙ አማኞች እዚህ ቦታ ላይ ብቻ ሳይሆን ብዙ ቦታ ላይ ቸል ያልንበት ቦታ የመዳኛችንን ቦታ ሁሉ ሰው ያጋፋዋል። ነገር ግን እዚህ ቦታ ላይ አንድ ነገር አለ አሜን ብሎ የመጣ ሰው ግን ሃሌሉያ አሜን። እኔም አገልግሎቴ ልምድ ከሆነብኝ እሱም ጋር ያስፈራል። አገልግሎቴም የእግዚአብሔርን ኃይል አሁን እግዚአብሔር ጸጋውን ስላስቀመጠ ኤኒ ታይም መዘመር፣ መስበክ፣ መናገር የእግዚአብሔርን ነገር ቃል ጠቅስ ከፍተን መናገር እንችላለን። እግዚአብሔር ግን እሱን አይፈልግም። ኃይሉን መግለጥ ነው የሚፈልገው። አሜን። የእኛን የስብከት ችሎታ ማሳመር አይደለም እግዚአብሔር። መዘመር የሚችል ሰው ዛሬ ያገለገሉን መዘመር ስለቻለ አንድ ሰው እሱን አይደለም እግዚአብሔር ከልብ የሚወጣውን ነገር አሜን። እዚህ ጋር የተባረኩ ሙዚቀኞች አሉ። ስለቻለን ሙዚቃውን ሳይሆን ለእግዚአብሔር ክብር የሚሆነው ሰምፒት አድርገን ፎከስ አድርገን ይሄ ቦታ ስፍራ ነው በቃ ዝም በል ብትባል የማትልበት አብዝተን የምንጮህበት ማዳኑን የምናይበት አሜን። ይኸው ለትምህርታችን እንዲሆን ነው። እኔ ብዙ ጊዜ አንዳንድ ሰዎች የሚላሉ ትንሽ ተክሳስ ታበጻለህ ለመሰላችሁ ለጥቅም ስለሆነ አይደል ይሻላል ዝም ብለን እንትን ከምንል ቸርች ላይ ቀልደን ከምንሄድ የመጨረሻ ስፍራችን ምን ሌላ ኦፕሽን እንደሌለው ፕሬዝ ጋር ከዛ በኋላ የእግዚአብሔርን ኃይል እናያለን። የማዳኑን ጉልበት እንመለከታለን። የምንጸልይበትን ክፍል ላሳያችሁ። ለዛ ነው መጀመሪያ ከተናገርኩ አትወጡ። ለዛ ነው ቀድሜ የተናገርኩት። መዝሙረ ዳዊት 18 ምዕራፍ 18 መዝሙረ ዳዊት ምዕራፍ 18 መዝሙረ ዳዊት ምዕራፍ 18 ቁጥር 29 ቁጥር
በአንተ ጉልበት በሰራዊት ላይ እራመዳለሁ። በማ ጉልበት? በአምላኬም ኃይል ቅጥሩን እዘላለሁ። አንድ ነገር ልንገራችሁ፣ ዛሬ የትኛውንም ቅጥር የምንዘልበት የእግዚአብሔር ኃይል ለማዳን የሆነው ይቀላል። በአንተ ጉልበት አሜን አሜን። በሰራዊት መካከል የሚለው አሜን። አንደኛው ትርጉም ይላል መሰናክል ውስጥ እሮጣለሁ ማለት መሰናክል አለ፣ እኔ ግን ገንጥዬው አልፋለሁ። አሜን። ለምን? በአንተ ጉልበት። አሜን። የኔ ጉልበት፣ የኔ አስተሳሰብ፣ የኔ አቅም መሰናክሉን አስቀምጦታል። የእግዚአብሔር ጉልበት፣ የእግዚአብሔር ኃይል በመሰናክሉ ላይ ጥሼ እንድወጣ እንድሮጥ ያደርገኛል። እግዚአብሔር ይመስገን። ዛሬ የእግዚአብሔርን ኃይል ትሻላችሁ? በምንም ጉዳይ ላይ ሊሆን ይችላል። ከምንወስደው የጌታ ስጋና ደም የተነሳ የእግዚአብሔር ኃይል ይገለጣል። የጌታ ስጋና ደም ማለት ኢየሱስ ክርስቶስን አልፎ በተሰጠበት በዚያ ቀን ቂጣውንም አንስቶ እንካችሁ፣ ይህ ለእናንተ የሚቆረሰው ስጋዬ ነው። ለማናል? ለእናንተ። ስለዚህ የሚቆረሰው ወይም ለእናንተ የሚቆረሰው ሳይሆን የተቆረሰው ነው። ያን ጊዜ ሊቆረስ ስለነበር አሁን ተቆርሷል። ለእናንተ ነው ግን ጥቅሙ ለእናንተ፣ እናንተ ከእግዚአብሔር ጋር የምትታረቁበት፣ ከአብ ጋር የምትታረቁ። ፕሬዝ ጋድ። ይህ ደግሞ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው። ይህ ደም ምን ያደርጋል? ከኃጢአት ሁሉ ያጥባቸዋል፣ እርቅን ያደርጋል፣ ያነጻቸዋል፣ በእግዚአብሔር ፊት ያቆማቸዋል። ከዛስ በኋላ አሁን ደግሞ ለእና ለእናንተ ለመታሰቢያ አድርጉት። ይህንን በምትወስዱበት ጊዜ አንድ ነገር ታስባላችሁ። ምንድን ነው? ሞቱን ታስባላችሁ። ሞቱን ሲል ምንድን ነው? በሞት ውስጥ አብረን እንደሞትን፣ ከዛስ በትንሣኤው ኃይል አብረን እንደተነሳ። ስለዚህ አንዳንድ ነገሮች ብዙ ነገሮችን ለመርሳት ሲል የጌታ ስጋና ደም ግን ያስታውሳል። ለካ ለእኔ የተቆረሰው ስጋ፣ ለካ የእግዚአብሔር ኃይል በዚህ ውስጥ አለ። እኔ ከኃይል ያጠርኩኝ አይደለም፣ የእግዚአብሔር ኃይል ለማዳን ነው። በዚህ ስጋና ደም ውስጥ ኃይል ያልፋል። የሚያልፈው የጌታ የራሱ የእሱ ኃይል ነው። የእሱ ኃይል ደግሞ እኔን ለማዳን ነው። ይህንን ነገር ሳይገባችሁ አትውሰዱታል። ምን እያለ ነው? በዚህ ውስጥ የሚሰራው ነገር ምን እንደሆነ ሳታውቁ አረ እንደ ሃይማኖት አታደርጉት። ለምን? ብዙዎች ሳይገባቸው ወስደውን ያንቀላፉት፣ የገባቸው ግን በህይወት ኖረዋል። ፕሬዝ ጋድ። ስለዚህ እዚህ ቦታ ላይ የማይገባው የለም። በክርስቶስ ኢየሱስ አምኖ የዳነ ወርዝ ያደርጋል፣ እንዲዘርፍ ያደርጋል። ይሄኛው የጌታ ስጋና ደም ስለ እኔ ነው። አንድ ነገር ያስታውሰኛል፣ የትንሣኤውን ኃይል ያስታውሰኛል። ስለዚህ የኢየሱስ መንፈስ ደግሞ በእናንተ ውስጥ ካለ፣ ኢየሱስን ከሞት ያስነሳው ያ መንፈስ በእናንተ ካለ ለሚሞተው ሰውነታችሁ ህይወትን ይሰጣል፣ ለታመመ አካል ፈውስን ይሰጣል፣ ላዘነ ቅድም ሶፊያ ያለ መጽናናትን ይሰጣል። ፊውቸራችንን የሚያቀና ሌላ ፊውቸር አታስቡ፣ ሌላ ፕሮሚስ አታስቡ። አሁን ምድር እንዴት ትሆናለች? አሁን ነገሩ እየባሰ ነው። በቃ ሁሉን ነገር ትተን ተስፋችን፣ ረዳታችን ሰማይና ምድር እንገዛለን። ስለ እኔ ከሞተው ተስፋ ይወጣል። ተስፋ ከሌለው ነገር ላይ ዛሬ ተስፋ ማውጣት ጀምሩ። ብርሃንን ማግኘት ጀምሩ። ፍጻሜያችሁን ማስተካከል ጀምሩ። የተቆረጠው ነገር መቀጠል ይችላል። ያለቀ ነገር መቀጠል ይችላል። የሞተ ነገር መነሳት ይችላል። አቅጣጫችን መቀየር ይችላል። ለምን? በአምላክ ቅጥሩን እዘላለሁ። በእግዚአብሔር ኃይል በማዳኑ ጉልበት ደስ ትሰኛል። ምንድን ነው ኮንፈርት የማይሰጣችሁ ኤሪያ? ዛሬ መንፈስ ቅዱስ ኮንፈርት ይሰጣችሁ። ይህ ስጋና ደም ዛሬ በምንወስደው ሰዓት ታላቅ ነገር ይሆናል።